ዱርዬው ኢን ካምፓስ ፓርት 1 ኦኬ በስታይል ካምፓስ ውስጥ የተሰራ ነው። ኦኬ ያው እንደዚህ አይነት ነገር አለ እንደ ካምፓስ ውስጥ እኔ ካምፓስ አልገባው እኔ አላቅም ንገሩኝ የግቢው ጉልበተኞች ናቸው ያ እዛ ጋር ያለው ግብዳው ልጅ ይታያል እሱ ነው መሪያቸው ሙሉ ካምፓሱ በእነሱ ቁጥጥር ስር ነው ይሄ የምታየው ደግሞ የሱ ቀኝ እጅ ነው እስር ቤት ነው እንዴ ሁሉም ተማሪ ነው የሚፈራቸው እዚህ ትምህርት ቤት በሰላም መማር ከፈለክ ከነሱ ጋር መጣላት የለብህም ሚኪ ይባላል ኦኬ ወዲስ ነው መሰለኝ እኔም ጓደኛ የለኝም ጓደኛ መሆን እንችላለን ያው ወይኔ ገደል ነው ዝም ብለህ ስጣቸው ችግር ውስጥ አትግባ ይቀጥላል አሁን ላይ ገና ከመጀመሩ ይቀጥላል ገደል ነው ብሎ ሳይገሉት ኦኬ ፓርት 2 ይቀጥላል